ሰላም እንደምናችሁ። አማን እባላለሁ። ሰዎች በህይወት ዓላማና በራዕይ እንዲኖሩ አግዛለሁ። ዛሬ ስለ 8ቱ የህይወት ማዕዘናት አካፍላችኋለሁ። ይህም የህይወት ክፍላችሁን እንድትገመግሙና እንድታሻሽሉ ይረዳችኋል። ህይወት እንደ መኪና ጎማ ናት። አንድ የህይወት ክፍል ሲደክም ጉዞ ይደክማል። ብዙ ሰዎች በአንድ ነገር ላይ ብቻ ያነጣጥራሉ፣ ገንዘብ፣ ስራ ወይም ዝና። ነገር ግን ጤና፣ ቤተሰብና መንፈሳዊ ህይወት ደግሞ ይጎዳል። ይህ የሚዛን እጥረት ጭንቀትና ድካምን ያመጣል። መፍትሄው የህይወት ማዕዘን ተብሎ የሚጠራውን ዘዴ መከተል ነው። ይህም 8 ዋና ዋና የህይወት ክፍሎችን ለመገምገምና ለማሻሻል ይረዳል። እነዚህም መንፈሳዊ ህይወት፣ ጤና፣ ትምህርት እና እውቀት፣ ህልምና ግቦች፣ ፋይናንስ፣ ቤተሰብ፣ ማህበራዊ ህይወት እና ሙያና ስራ ናቸው። መንፈሳዊ ህይወት ውስጣዊ ሰላም፣ ዓላማና አቅጣጫን ያሳያል። ከህይወት ዓላማ ጋር ተገናኝተዋልና ለጸሎት፣ ፈጣሪ ለመገዛትና ከተፈጥሮ ጋር ተስማምቶ ለመኖር ጊዜ ሰጥተው ያስታውሳሉን? ጤና ከሌለ ስኬት የለም። ጤናማ ምግብ፣ ትክክለኛ የሆነ የእረፍት ጊዜ መውሰድ፣ የሰውነት እንቅስቃሴ እና እንደዚሁም ፈሳሽን፣ ውሃን በትክክል በመውሰድ ጤናችን መጠበቅ ይቻላል። ይሄንን እያደረጉ ነው መማር እድገትን ይቀጥላል። ምን አዲስ ክህሎት እየተማርክ ነው? በእውቀት ላይ ኢንቨስት እያደረጉ ነው? ህልሞች ለህይወትህ አቅጣጫን ይሰጣሉ። ወደ ምን እየሄድክ እንደሆነ አስተውለዋልን? የዕለት ተዕለት ተግባሮችና ግቦች ይጣጣማሉ? ገንዘብ ደስታን ላይገዛ ይችላል፣ ግን የገንዘብ ጭንቀት ሰላምን ያርቃል። ይህን ለማስተካከል ቁጠባ ባህል አሉትን? በበጀት የመተዳደር ልምድስ? ፋይናንስ ነፃነት እየገነባህ ነውን? ቤተሰብ የህይወት መሰረት ነው። ጥራት ያለው ጊዜ አብራችሁ የማሳለፍ ልምድ አላችሁን? ግንኙነታችሁስ ጤናማ ነውን? ሰዎች ግንኙነት ያስፈልጋቸዋል። የሚደግፉና የምትደግፋቸው ጓደኞች አሉን? ዓላማን ከሚደግፉ ሰዎች ጋርስ ጊዜ ያሳልፋሉን? ለህብረተሰቡ ሸክም ወይስ የመፍትሄ አካል ነው? ስራ የእድገትና እርካታ የሚፈጥር ሂደት ነው እና በሙያ እያደግክ ነውን? የምትሰራውንስ ትወደዋለህን? አሁን ትንሽ ጊዜ ወስደህ ህይወትህን በቅንነት ገምግም። እነዚህን 8ቱ የህይወት ዘርፎችን ከ1 እስከ 10 ነጥብ እየሰጠ በየትኛው የህይወት ክፍልና ዘርፍ ብዙ መሻሻል እንደምትፈልግ ለይተህ በዚህ በኮሜንት ሴክሽን ጻፍልን። ይሄ ቪዲዮ ላይክ እና ሼር በማድረግ ሌሎችም እንዲማሩበት የበኩልዎን ኃላፊነት ይወጡ። ደህና ሰንብቱ።